عادي هو اخوي سوشيال ميديا بيوتا كسوغانو ليرا بوتا كسوغانو ሁሌ የሚያየው ነገር ነው ሲጀምር ሁሌ አብራን ነው እና ሰልፈው አይደለም ምንድነው ችግሩ አልገባኝም ምን ረበሻው ነው ያሱ ነገር ሲጀምር ግባ እናየው እኛ ቶሩ ነገር ነው መስፉ ቶሩ ነገር ነው የምር ስንት ሰው እንደሚወደን ማለት ነው የራሱ ትልቅ ነገር ነው ደስተኛ መሆን አለበት يعني نسيت الناس اللي رسلتهم امس رسلت لي 5 اشخاص بدهم يضربوني يعني مفكر انك بتساوي هيك وانا ما راح اخاف على حياتي يعني يا سفري ልጆች ናቸው ለምንድን ነው አንተ ላይ ህይወትክ መሰጋው የሰፈር ልጆች እኮ ናቸው انا شو بعرفني لا انت اللي رسلتهم አረብ መጥሪያ ታውያ መጥሪያ ህግ ያለበት ሀገር ላይ ነው ፖሊስ ጉርምሳ ሲጠርቶ በማስደብደብ ምንም የምታመጣው ነገር አይኖርም ተበደለ ሲጀመር እሱ እንደዚህ ሰው ወዳጅ ሁኔታ ማለት ነው ተባበረኛ اريك سيبوا لك هات شرطي شوف لا لا هذا الفيديو شو ካሜራ ትወርዘ ما كان يعني انا ما بحق لي الا اريك ما يجي تشلال مبتلو خلاص I don't want Eric to come here anymore ايمتى بعدين انت كيف بتعمل فيي هيك يعني كيف بترسل علي ناس بدك ناس يضربوني يعني ياتنو اني سو يلاكوب اني سو لك يبالو راسك انت እኔ ምን አጠፋው እስኪ ምን በደልኩሽ ምንድነው ቅሬታ በምን አሳዘንኩሽ ኤሪካ እኔ ከሱ ጋር ምንም አይነት ችግር የለብኝም ካሁን በኋላ ሲጀመር እኔ ያው እኔ ታቀኛለህ መቼስ እኔ ለሱ ክፉ አስቤ ምናምን አይደለም እንደዛ ያልኩት ግን ትንሽ ስሜታዊ ስለሆነ ነው በሰዓቱም ስለዚህ እኔ አሁን አንተ እሱን ለማስታረቅ መምጣት ምናምን ጥሩ ነገር ነው አሪፍ ነው ግን እኔ ካሁን በኋላ በቃ ከሱ ጋር መገናኘት አልፈልግም ችግር የለውም በቃ ማለት አንዳንድ ጊዜ ምናምን አይደለም እነዚህ ያስደረሳችሁ ነገር ምንድነው ላስተርጋችሁ በቃ ከዛ በቃ አንዳንድ ሰይጣን በባህል ይገባል ይሄ ነገር ሳይበዛ አይደለም የሱ ፍላጎት እኮ የሱ መብቱ ትክክል እኮ ነው አልፈልግም ካለ መብቱ ነው ግን የነሱ ምክንያቱ ዋናው ምክንያቱ ምንድነው የተፈለገው በቃ እኔ ምንም ከዚህ በፊት እኔ ያየህ ካልነበር ትናንትና እኔ ከዚህ በፊት ከሱ ጋር በምንም አይነት ነገር ተገናኝቼ አላውቅም ሰላምተኛዬ ነው ሰላምተኛው ነኝ ወዳጅ ነን ከዛ ውጪ ምንም ነገር ማቀው ነገር የለም ድንገት ግን ይሄን ሐሳብ እንዴት እንደመጣለት በዚህ ሐሳብ እንዴት እንደገባ አላውቅም እኔ እንደምታየው ምናምን እኔ አይደለም ከኔ ጋር እንደዚህ ሲጣላ እኔ ከሌላ ሰውም ጋር ሲጣላ አይቼውም አላውቅም እኔ እና አሁን ይሄ ፍላጎቱ ደግሞ እሱ ትክክል አይደለም እያልኩ አይደለም ገባ መብቱ ነው እንደዚህ ማድረግ መብት አለው አልፈልግም ካለ መብት አለው ተረዳኝ ከዚህ በላይ ደግሞ እሱም ማስጨነቅ አልፈልግም እሱም ደግሞ እዚህ ነገር ውስጥ እንዲገባ አልፈልግም ግን መጣላት አይፈልግም ለማለት ነው እሱም አንተም እንደዚህ አይሆንም እንዴ መጣላቱ ይኸውልህ አያስፈልግም ከዛውን ጠርቻለሁ እሱ ያመጣ ነው ወይ እኔ አሁን እንደዛ ምናምን ብጠራው ምናምን ሲጀመር ካሁን በኋላ እዚህ ራሱ መምጣት እኔ አሁን ያለበት ሄጄ ከፈለክ ይቅርታ ጠይቋለሁ ችግር የለውም ግን እኔ ከሱ ጋር ድጋሚ መነካካትም መገናኘትም ምናምን አልፈልግም በቃ አየሁት ለምን የሰው ሀገር ሰው ነው ከሰው ሀገር ነው የመጣው ስለዚህ እሱን ማክበር አለብኝ መንከባከብ አለብኝ ችግር ውስጥ እንዳይገባ እሱን መጠበቅ አለብኝ ግን ደግሞ እኔ ትላንትና በጣም ስሜታዊ ሆኜ ችግር ውስጥ ላስገባው ነበር ማለትም እኔ የዛን ሰዓት ባይዞ የተፈጠረውን ነገር አላውቅም ተረዳኝ እኔ ልጆቹ ምናምን ከየት እንደመጡ እንዴት እንደመጡ ምናምን አላውቅም ማለትም እኔ ማለት በመጀመሪያ እሱ አንተን ነው ማዘዝ የሚችለው አንተም ነው ማዘዝ ያለበት ተረዳኝ ቪዲዮ ካሁን በኋላ ቪዲዮ ሲሰራ እንዳላይ ካለ መብቱ ነው እሱ ያንተ ወንድም ነው ካሁን በኋላ ከሱ ጋር አትገናኝ ካለ መብቱ ነው እኔን ማዘዝ የለበትም እኔን መቆጣት የለበትም አውርተን ነበር እነሱ እኮ ለምንድን ነው የምትሰራው ይላኛ ቱራ አይደለም ይላኛ እዚህ ለቢዝነስ ነው ያመጣው ምን ጥቅም አለው ይሄ ምናምን ማን ነው ቶል ኦኬ انت ليش جايب لنا هون بعدين ما انا قلت لكم خلاص بطلوا هالشيء I told you Andy stop this خلاص بكفي شو هالسخافه اسمع اليوم انا بدي صالحكم بدكم نحكي برواق ما بدي صالح ولا شيء هالشيء بده يوقف ما بدي تصوير ما تصوير طب خلينا نحكي شو هالسخافه لا بكفي خلاص ليش تنشر حياتنا للناس طيب ماشي برو ما بدي اقعد انا بدي هالشيء يوقف طب بدك تخجلني انا حكيت مع الزلمه بدي صالحكم لا استرجعكم شو دخلي منه انا طب ماشي هذا ما بدي كلمه انا
I don't want to talk to him. I want this to stop. I don't want any more videos. አሁን ለዚህ ነው የጠራው አንተ ለዛ አይደለም ያ አኺ ለተሰወል ውጪ ተራይ ባንጀት እኮ ነው አሁን ይኸውልህ ነገርኩ እኮ እሱ አልፈልግም ካለ ካሁን በኋላ ሲጀመር ችግር የለውም እኮ አንተም እሱም ችግር የለውም የራሳችሁን መንገድ መርጣችኋል የራሳችሁን መንገድ ውሰዱ ችግር የለውም እኔ ጋር አትድረሱ እኔ የምኖረው ህይወት ነው መጣላት ይልባችሁም ሁሌ ነው የምትስማማው እናንተ ሲጀመር ለምን ለትንሽ ነገር ليش بدك تسوي الموضوع مو موضوع شيء صغير او كبير انا ما بدي هالشيء خلص ليش تنصور بس ليش يعني ليش عم تعمل هالسخافه يعني ليش بدك هالشيء طب ماشي بروك خلينا شو بينفعك يعني مو انت قلت جينا لشغل اوكي لشغل خلاص ما دام جينا لشغل بدنا نشتغل ماشي طب بروك نحكي تفضل طب خلص خلينا نحل المشكله لا خلاص بكفي هذا بكفي هباله قلت لك ما بدنا هالشيء ليش تتورجي حياتك للناس بدك تفكر بمستقبلك شو فيك لك احنا ناس معروفين في بلدنا عندنا مكاننا وعندنا احترامنا وعائلتنا عائله محترمه ليش تنورجي حياتنا للناس እሱ እኮ መብት እኮ ነው ይኸውልህ ካሁን በኋላ ያንተን ህይወት ማሳየት አለማሳየት ያንተ ፍላጎት ነው እዚች ጋር አለመገኘት ያንተ ፍላጎት ነው ተረዳኝ ነገር ግን እኔ ይኸውልህ ይሄ ያንተ መብትክ ነው መብትክ ነው ይኸውልህ ልንገርህ አንድ انت يعني انا ما بحق اللي ما بدي هالشيء ይኸውልህ is it not my right I don't want this መብት ነው አለመቀረጽ መብትክ ነው ما بدي هالشيء بعدين اريك انا مثل ما قلت لك خلص انا ما بدي هالشيء بدنا نوقف هالشيء ይኸውልህ ስማኝ ይኸው አሁን አለመቀረጽ መብት ነው አሁንም አንተ መተህ ተቀረጽክ እንጂ እኔ አምጥቼ አልቀረጽኩም አትቀረጽ መብት ነው ያንተ መብት ነው ነገር ግን ይኸውልህ مهما كان يعني انا ما بحق اللي اريك ما يجي ትችላለህ መብት ነው خلاص I don't want Eric to come here anymore አይምጣ بعدين انت كيف بتعمل فيي هيك يعني كيف بترسل علي ناس بدك ناس يضربوني يعني يات ነው እኔ ሰው ያላኩብህ انا ሰው ልኬብሃለሁ ራስህ انت يعني عملت فيي هيك بكره راح تتزاعل مع إيريك بتعمل فيه نفس الشيء عارف እናትኒ መቼም እንደዛ አላደርግም ይኸውልህ يعني هلا انتم حبايب بس لو حصل بينكم شيء راح تعمل فيه مشكله يعني አንተም ላይ እኔ እንደዚህ ያላደረኩብህም ሲጀመር እኔና አንተ ስንጨቃጨቅ ጊዜ እዚህ ጋር የሰፈር ልጆች ናቸው እኔ ይኸውልህ እኔ ማንንም አልጠራውብህም በማንም ደግሞ فكروا على الان معك وفاتوا بالنص بس ما حدا لمسك انت እኔ በማንንም አልጠራውብህም በማንም አልነካውም እኔ ሲጀመር በማንም እኔ እሱ ለምንድነው ማስደብድ ለምንድነው ማስመታው መብቱ እኮ ነው አልፈልግም መቀረጽ አልፈልግም እዚህ ነገር ውስጥ መግባት ማለት መብቱ ነው ሶ እዚች ጋር ምንድነው የኛ ፋሚሊ ሀገራችን ላይ ታዋቂ ሰዎች የተከበሩ ሰዎች ይሄ ነገር መሆን የለበትም በዛው የተነሳ የተጣላችሁ ነው እናንተ እኮ ገና እኔ ምን ያልኩት ነው እሱ بعدين هو موجب عرف ما الله ኖ እኔ ቆይ ልጆቹን እኔ ነኝ ጠርቼ ነው ደብድቡት ብያለሁ ሲጀመር መች ደበደቡት ሊመቱት ምን ምናምን አልሞከሩም እሱ ተርቶ አይደለም የነሱ ብቻ ነው የመጣው እነሱ ለሃሉ صح ይኸውልህ እኔና አንተ ስንጨቃጨቅ هو كان هنيك وهم اجوا ኖ አንተ አለማወቅህ አይደለም ይኸውልህ ተረዳኝ እኔና አንተ እዛች ጋር በዚህ ምክንያት ትንሽ እየተጨቃጨቀን እየተጫጫሁን ነበረ ልጆች የሰፈር ልጆች ናቸው መጡ ለማገላገል ሞከሩ ከዛ ውጪ አንተን ጫፍህን የነካክ ሰው የለም አይደለም ከዛ ውጪ የደረሰብህ ነገር አለ ተመታሃል ለመደበደብ ليش فصلتوا للضرب انت وياه اصلا بسكر ما بتصل ما بفهم الكلام قلت له ما بدي هاد خلاص بس عيب للمسك بدنا نوقف هالشيء طب نحن من ايمت نضرب الناس انا ما ضربته شو ضربته ما ضربته هو وقت انتم بدكم تعلموا مع بعض اجوا الجماعه ايه بدي اياه يوقف حال خلص انا ما بدي هالشيء يا اخي بس ما بصير نعمل هيك ما بصير ترى عن جد عندي مو شخص سيء ما تفوسوا يدلو ችግር የለውም እኔ አሁን ከሱ ጋር በዚህ ልክ መጨቃጨቅም አልፈልግም ንግግሩ ሲጀመር እኔ እሱን የተረዳሁት አንተን ያወራው ለችክችክ ምናምን አይደለም በቃ ይሄ ነገር እናስተካክለው ልፍታውን ተታረጉ ችግር የለውም እነዚህ ሲሆን ደስ አይልም ما حلو هيك إيريك أنا بدي أسألك يعني أنت شو بتستفيد من هالشيء؟ عندي نشامش ماشي أول شيء بدي إياك تقول لي شو بتستفيد من هالشيء يعني؟ ليش تتورجي حياتك للناس وهاي السخافة؟ يا أخي أنا تكمل يا جماعة عيد الله مش تجمر يعني ليش بدك تورجي الناس أنا دخلت أنا خرجت صار فيي هيك حصل فيي هيك ما بعرف شو لك أي واحد بده يضرك بده يجي هون احنا ليش جينا هون؟ أنا ثاني لحظة قل لي ليش جينا هون أصلا؟ لا شرف من أولها لا شرف جينا من شان شغل ما؟ أيوه إيه خلص
ما دام يجينا من شان شغل بدنا نشتغل. يعني انا بدي اعمل لك شيء كبير، بدي ظبط لك امورك، بقول لك يعني بدي اياك تتزوج وتعمل هيك وتبني عائله، وهذا قلت لي بيتعارض مع الشغل. وهذا الشيء كبير بيتعارض مع الشغل، فهالسخافه هاي بتمشي عادي؟ هذا ما بيخرب الشغل؟ لحظه انت اسمع سوشيال ميديا لانيا من دنهم يربشوا هالقبي سيتجمر. نحن في عنا اشخاص بيحبونا يمر بوزو سو ميودنا الله ازاي አይደለ እኔ እንጃ እኔ አሁን እሱ በተረዳበት አንገል እሱ የራሱ መብት ነው። እሱ እንደፈለገ መወሰን ይችላል፣ ማሰብ ይችላል። ትክክል ነው። جمهور كثير عن جد. انت شوف افتح هذا وشوف كله بكتب إريك 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 أمير أمير أندي أندي شو بدك؟ الموضوع مو على جمهور ما جمهور، شو بيفيدوك هدول؟ እሱ ራሱ ባለፈ ጠይቆኛል ነበር የምትቀርጹት ነገር አለ ወይ ምናምን ተዋችሁ እያለኛል ነበር። ምን ችግር አለው? هذا شيء هذا اول ችግር አሁን ይሄ ችግር የለውም። ይሄ ያንተ መብት ነው። ይሄ መብት ነው። በቃ ይሄ ነገር እንደዚህ እንትን አይልም። بس لازم نحل المشكله يا اخي. لازم بني ምክንያት ነው እንደዚህ ሊሆናችሁ ያለው። لازم نحلها يا امير. ምንድነው እንደዚህ ለምንድነው የምትሆኑት? በኔ ምክንያት اسمعني انا ناديتك كرمال لتتطرقوا بيا ነው አይደለ? ችግር የለውም። እሺ እኔ እንደውም ችግር انت اخوي وهو اخوي ما بصيرنا على بعضنا ما بصير. نحن اخوه صح ولا لا؟ ችግር የለውም። እኔ እንደውም ሲጀመር ካሁን በፊትም ምናልባት እኔ እንደውም ከሱ ጋር ምንም ተነካክተንም እሱ ምንን አስቀይሞኛ ያቀም እኔም እሱን አስቀይም ያላቀምና ስለዚህ እሺ ተው ይቅርታሽ ችግር የለውም። ካሁን በኋላ ግን እኔ እናንተ አንገናኝም በምንም አይነት መንገድ። ከሱ ጋርም እንዳልገናኝ ነው የፈለከው? አልገናኝም ከሱ ጋርም ችግር የለውም። ለምን እንገናኝም? በቃ አንተ ወንድምህ ነው እሱ ወንድምህ ነው خلاص ችግር የለውም። እንድንገናኝ አይደለም ማማት ፈልገው በቃ ከሱም ጋር አልገናኝም ካንተም ጋር አልገናኝም። ይሄው ችግር የለውም ይቅርታ በቃ ይለቅ። شو لا يعني نسيت الناس اللي رسلتهم امس؟ رسلت لي 5 اشخاص بدهم يضربوني. يعني مفكر انك بتساوي هيك وانا ما راح اخاف على حياتي يعني؟ يا سفري ልጆች ናቸው። ለምንድን ነው አንተ ላይ ህይወትክ መሰጋው? የሰፈር ልጆች እኮ ናቸው። انا شو بعرفني؟ لا انت اللي رسلتهم. አረፈ تعرف شو لحظه ልትጣላ ነገር አለ። ምንድነው የምጠራው? انت اللي جبتهم. هذول ال5 هو جاب 5 انفار عشان يضربوني. انت እንደዚህ ሰው አይደለም። እኔ አሁን አንተን ለምንድን ነው ማስደበድብህ ነው? እስቲ ቆይ ትክክለኛ what's the reason? ምንድነው ምክንያቱ? ቆይ አይደለም እሱ የተረዳ ነገር ምንድነው? አንተ ልጁ እንደተራክ ከአዲቅ አትገናኝ ያለክ ነበር። ምንድነው ያለን እሱ? አሁን እሱ ከኔ ጋር ተጣልቶ ሰው አምጥቶ ሊያስደበድቡን ከአንተ ጋር አሁን አርፍ ላይ ነው ወዳጅ ናችሁ። ስትጣሉ ጊዜ አንተም እንደዚህ ያደርጋል። ለምን አሁን ስሜትኛ ስለሆነ ነው እንደዚህ የሚያወራ ማለት ነው። ግን ሲረጋጋ እሱ ጀመር እሱም እንደዛ አይደለም አንተም እንደዛ አይደለም። ቆይ አይደለም ኤሚር ይኸውልህ እኔ አሁን አንተን ከዚህ በፊት እንዲህ አይነት ነገር አድርጌ አላውቅም ምንም አይነት ነገር። ስለዚህ አንተ ምንም ነገር አድርጌ ሳላቅ ይሄ ነገር ሲፈጠር ጊዜ በምንድን ነው የተፈጠረው? ከኔ ጋር ሌላ ችግር አለብህ? አልፈልግም። ከዛሬ ጀምሮ ቪዲዮ ምናምን መቀረጽ የለበትም። ኤሪክ ካንተ ጋር መገናኘት የለበትም። እኔና እሱ ልንሰራ የመጣ ነው ስራ ነው እንጂ እንደዚህ አይነት ነገር ውስጥ መግባት አንፈልግም። ከህይወታችን ውጣ ነው ያልኩህ አይደለም? ይሄ ነገር ምን ችግር አለው? እኔ ምንም እኮ የለብኝም። እኔ ምንም የለብኝም። ተረዳኝ? ምንም ነገር የለውም። እኔ በቃ ይሄን ነገር መቀበል ነው እንጂ ያለብኝ። የዛን ሰዓት ምንድነው የሆነ በንግግር መሃል እንትን ነገሮች ነበሩ። እኔ ደስ ያለኝ ነገር ነበረ። ለዛ ነው መልስ የመለስኩልህም። ልንጣላ የደረስንበትም ምክንያት እሱ ነው። ተረዳኝ? ልንጣላ ደረስን። በቃ ልንደባደብ ነበረ። እኔ እናንተ የሰፈር ልጆች ናቸው። 5ቱም ልጆች ምናምን አሁንም ማምጣት እችላለሁ ከፈለክ እነሱ እንትን ነው ያሉት። አይ بيقول لك بدي جيبهم ዲጂቦን ልትጣለው አይደለም። بيعرفون ያስታውቃችሁ ነው። بيعرفون يعني هو اللي جابهم. እሺ አሁን እኔ የሰፈር ውስጥ ብንጣላ የሰፈር ልጆች አይመቱ ማያግዙን በቃ እንደዚህ ነው። የሱ ነገር እንደዚህ ነው። ኤሪክ ምናችሁ ነው? አሁን አንድ ነገር ልንገርህ። 5ቱንም ልጆች እኔ አሁን ስልክ ደውዬ መጥራት እችላለሁ። ልጥራቸው ላምጣቸውና تعرف شو جيبهم. እሺ اللون يجوا እጠራቸዋለሁ يجوا احسن እጠራቸዋለሁ። على الباب شو ምን مثل ما سمعت يا اخي هدول ليش بدنا نوصل هاي الشغله هيك؟ لمن انه ايه درجه انه بنادرسوا لازم نلباتهم. بعدين اسمعني شوف انا وهذا عم نطلع على السوشيال ميديا صح؟ عادي هو اخوي سوشيال ميديا بيوتا كسوغانو ليرا بوتا كسوغانو ሁሌ የሚያየው ነገር ነው ሲጀምር ሁሌ አብራን ነው እናሳልፈው አይደለም። ምንድነው ችግሩ አልገባኝም። ምን ረበሻው ነው ያሱ ነገር ሲጀምር ግባ እናየው። እኛ ጥሩ ነገር ነው የሚስፉ ጥሩ ነገር ነው የምር ስንት ሰው እንደሚወደን ማለት ነው።
የራሱ ትልቅ ነገር ነው። ደስተኛ መሆን አለብን። ለዚህ ነገር እናንተ ነው የተጣላችሁ። አቆም አታቆም እንደዚህ መሆን የለበትም። መብሰል ይሁን ይሄ لا صار هو صاحبك بس هالشيء ما له دخل يا اخي صح. واذا انت بدك تصير صاحبه ولازم هالشيء خلص ما بدي اياك تقابله. ليش ما بتجابله؟ خلص لمن انه ما نقرني من اطفلني شو እኔ ማለት እሱ ስለ ዩቲዩብ ምናምን ስለማያውቅ ነው ማለት ያው ሲጀመር ዩቲዩብ ላይ ምን እንዳለ ምን እንደተፈጠረ ምን እንደሆነ ምናምን ስለ ዩቲዩብ ምናምን ሲጀመር እኔ ራሱ ከዚህ በፊት አውርተን እናውቃለን። ዩቲዩብ ምናምን አልፈልግም ብያለሁ ነው ኦልሬዲ። ግን በቃ ከሱ ጋር የሆንኩት ምናምን ምን ችግር አመጣለኝ? እንደውም ደስተኛ ነው የምሆነው ሳይ ምን አልተረዳውም ማለት ነው። አሁን ዩቲዩብ ማለት የሆነ ብዙ ሶሻል ሚዲያዎች አሉ እንደ እውነታው ማለት ነው። አሁን እኔ የምትረዳኝ ከሆነ ማስረዳ ነገር ብዙ የሶሻል ሚዲያ ፕላትፎርሞች አሉ። ቲክቶክ፣ ፌስቡክ፣ ኢንስታግራም ብዙ ነገሮች እና ዩቲዩብ ላይ እንደዛ አይደለም ማለት ዩቲዩብ ላይ አንዴ ከገባህ በኋላ መውጣት ከባድ ነው እውነቱን ለመናገር። እነሱ በጣም ልክ እዚህ ያለው የኔ ቤተሰብ እንደሚቆረቀርልኝ ሲያመኝ እንደሚያለቅሱት ስስቅ እንደሚስቁት ሳድግ የኔ እድገት ከፍታዬ እንደሚያስደስታቸው ሁሉ የተመሰረተ ትልቅ ቤተሰብ ነው። ቤተሰብ ደግሞ ዝም ብሎ አይተውም። ይሄ ዩቲዩብ ቤተሰብ ሲባል እዚህ ያለው ቤተሰብ ጋር ምንም ልዩነት የሌለው የሚያስብልህ የሚጨነቅልህ ስስቅ ምስቅ አብሮ ሁሉን ነገር የሚያደርግ ቤተሰብ ነው እና ይህንን ነገር እኔ አልተውም ግን መብት ነው። አንተ መተው ትችላለህ። አንተ ደግሞ اترك هالشيء انا بدي ايريك يترك هالشيء خلاص ትክክል هذول مثل ما انت عائلتك خليهم الك ከኔ ጋር ግን ሁሉ ችግር ውስጥ የሚያስገባህ ነገር የለም ማለት ነው እና እኔ መብትህ ነው። አንተ ማለት ይሄ የራስህ ላይፍ ነው። ሰዋኔ ዳሳላክቷል ትያክልት አሁን አንተ የሚያስደስተ ነገር ምንድነው? ወይ ህይወትን እንዴት ነው የምትኖረው? በቃ ስራ ትሰራለህ፣ ትልቅ ካምፓኒ ትከፍታለህ፣ ታገባለህ፣ ልጅ ትወልዳለህ وهيك بتقضي حياتك صح؟ صح؟ ايه وشو؟ ግን የሰው ውዴታ ስታገኝ ትተላለህ? ሰው ሲወድህ እንደማይወድህ ታድርገዋለህ ወይስ በቃ بتعيفه بما بتحبه بتتركوه تتركوه يا سو ውዴታ? ليش انت هلا ما عندك ناس بحبوك؟ ما في ناس بيعرفوك؟ ما يودي يمسوي ليش تهتم بهالشيء؟ في عندك عائلتك في عندك مليون واحد بحبك. بعدين خلص اسمع انا قلت لك الموضوع هذا ما بدي اياه. انا اكبر منك بتسمع كلامي لحظه عندي. የሰው ልጅ ትልቁ ደስታው ገንዘብ ማግኘት ወይም የተሻለ ገንዘብ ማግኘት ወይም ቤት ቪላ ምናምን መገንባት ምናምን አይደለም። የሰው ልጅ ትልቁ ስኬቱ ደስተኛ ህይወት መኖር ነው፣ የጊዜ ነፃነት ማግኘት ነው። ስለዚህ አሁን እሱ ደስተኛ ለመሆን ደግሞ የሰዎች ውዴታ ከሰዎች ጋር ያለህ ማህበራዊ ግንኙነት ወሳኙ ነገር እሱ ነው። አሁን እሱ ያገኘውን ነገር ምናምን ነገር እንትን ልትለው አትሞክር እና አሁን እኔ ካሁን በኋላ ሲጀመር ከአንተ ጋር በምንም አይነት መንገድ መገናኘት አልፈልግም። ችግር የለውም። አሁን እሱ ውሳኔን አንተ መወሰን ትችላለህ። ችግር የለውም። እኔ እንደ ጓደኛ ይኸውልህ ከአንተ ጋር እንደ ጓደኛ ابن عمي على عيني وراسي على راسي كل كبير بتسمع كلامي بس لك ما بدنا هالشيء. لا من دنك السجان مرك وما نتفاش خلاص نقركم بدي تبعد عن هالشيء. وندمنه بدي تبعد عن هالشيء خلاص በቃ ችግር የለውም እኮ አሁን እናንተ ከዚህ በኋላ ጨርሰናል። ያው ከኔ ጋር መታረቅ የምትፈልግ ከሆነ መታረቅ ትችላለህ። ካለበለዚያ ደግሞ በቃ አለቀ። እንደዚህ ታረቁ ነው የተረከ እንደ بدك يعني امشي هيك بس በቃ ሌላ ምንድን ነው የፈለግከው? خلاص بدي اخذ اريك امشي يلا انا ما لي اريك امشي خلاص قلت لك ما في انا اليدم لمندن ነው የሚሄደው እንዴ? اليدم እሺ አከብራለሁ ተሰማለሁ ግን اسمع كلام اكبر منك امير انت خلاص انا بعرف مصلحتك قلت لك ما بدنا هالشيء. በቃ አሁን እዚህ መጨቃጨቅ አያስፈልግም። ና በቃ ሄዱና አንተ ሄድና ተረጋግተህ በሌላ መንገድ ታወራለህ። ቤት ይመጣላ። ቤት ሲመጣ ጊዜ شوف لك انت اللي عم تخربه ليش عم تحكي هيك؟ እኔ ምንም ማረጋው ነገር የለም። በቃ ማይፈልግ ከሆነ የራሱ ጉዳይ ነው። ያገባኝም በቃ አሁን አንተ ምን ليش تقول له اقعد ما اقعد؟ ከዚህ በላይ ሲጀመር አንተ እያደረክ ያለከው ነገር ትክክል አይደለም። በቃ ቶ انا راح افرجيك انا راح افرجيك ምንድነው የምታመጣው? የራስህ ጉዳይ ነው።
እኔ እንደዚህ በተራ ነገር መደናገጥ ሰው መስዬ ነው። كم مين هذا ايش جبت ምንድን ነው هذا اللي قلت لك الشرطي مفكر حالي يعني راح اسكت هيك جايب لي 5 انفار يضربوني وانا ما راح اخاف على نفسي يا اخي ما هو سوى هيك ليش انت عم تستعجب له انا من دون أنت ناقص. يا اخي አብረን ወደ ትምህርት ጣቢያ በመሄድ ተባበረናል። መጥሪያን ያዝ። ليش سويت ما بينفع غير هالحكي ما حدا راضي يسمع الكلام والله ما بدي ياخذه لك وين بده ياخذه معروف شرطي الشرطي من هذا فاسو هذا شرطي وين بده ياخذه شلون አብረን በመሄድ ተባበረን። ላንብበው ምንድን ነው መጥሪያ ነው። ጣቢያ መጥሪያ ነው። ህግ ያለበት ሀገር ላይ ነው ያለው። የፖሊስ ጉርምሳ ጠርቶ በማስደብደብ ምንም የምታመጣው ነገር አይኖርም። ተበድቦት አይደለም እኮ እሱ አልተረዳም። ቃል ሰጥቷል። ቃል ተቀብለናል። መተህ ቃል እንሰጣለን። እኔ ምንም ያደረኩት ነገር የለም። ምንድን ነው ስንገናኝ ጊዜ ነበር ምስክር እኮ ወደ ጣቢያ እንሂድ። ኖ ዌይ هلا ما في داعي نحكي ተግባብታችሁ መፍታት የምትችሉት ነገር ከሆነ ተግባብታችሁ ፍቱት። ካልሆነ ግን አይደለም እንግባባለን። እሱ አማርኛ ብዙ አይችልም እና የሆነ ችግር ተፈጠረ በመሀላችሁ እና የእሱ ሰፈር ልጆች አዩና መጡ። እሱ የነከሰው ማንም የለም። እሱ የፈራ ማንም ሰው የለም። شلون ما في حدا يعني انا شايف 5 جايين لعندي ضربوه؟ بدهم يضربوني ما لكن انا راح استني تضربوني يا اخي ما أكيد بصير أنا سبت المكان ومشيت. ياخذوا على الحبس ما بصير خلص قل له روح بده يتعلم ما بساوي هيك لا، اشياء خلاص قل له شو هالحركات قل له روح خلاص نحن بنحلها ማንም ያነካው የለም እኮ ነበርኩት። እኔ ቆይ አይደለም አሁን ህግ ነው ችግር የለውም። ግራ እየገባኝ የነበረው እያየክ የሰፈር ልጆች መጥተው ይሄንን ነገር ለኔ ይዘህ መምጣት ትክክል ነው ብለህ انا ما بعرف مين كانوا اهم شيء what are they saying let's just finish this ግን የሰፈር ልጆች ነው ማንም ሰው ያነካ አይደለም። ማን ስለማውቀው ነው ሲጀመር እሷ እንደዚህ ሰው ወዳጅ ወደ ጣቢያ በመሄድ ተባበረን። اريك سيبوا لك شرطي شوفي لا لا صور الفيديو شو هذا ካሜራ ትወርዘን ካሜራ ይቀረጻል። እሱ እኮ ምንም አላደረገም። ዲሷን ነገር